ካሽ ለሆነችው ምን ብዙ ናቸው። ኢትዮጵያ ውስጥ ብቻ ነው ሰገራችን በሚያምር መኪና እንደዚህ ቅብር በደንብ አረ በእናትህ አታግማመው። እሪልኝ በሞቴ በቀጭን በወፍራም ሽታ እንኳን የለውም ይሰጠኛል። ሰላም 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 ውዴናን የኢንተርቴይንመንት ቤተሰብ እንዴት ናችሁልኝ? እኔ ደህና ነኝ። ዛሬም በአዳዲስ ስራዎች ብቅ ብያለሁኝ። ሰብስክራይብ እያደረጋችሁ ወሬ እናብዛ። ሰብስክራይብ እያደረጋችሁ ቤተሰብ እንደምትሆኑ ተስፋ አደርጋለሁ። ዳይ ወደ ቪዲዮ። አባዬ እንኳን ደስ አለ። ዛሬ እኮ ድንግልና የሰጠው እሰይ ተመስገን። አኮራኸኝ። ከ30 ዓመት በኋላ ወንዱን ክልኝ ነኝ ልጅ ማነሽ ታዲያ? እድለኛዋ ለማን ነው ክብረን የሰጠው? ርካሽ ለሆነችው ብዙ ናቸው እነዚህ ተደርድረው እስካሁን አለማወቄ ቆጨኝ። ከዛ ርካሿ ጋር ገባውና መጨረሻ ላይ ብሬ ሲያልቅ አስጠሪኝ አልኳት። አይ አላስጠራህም ሰው ይዘህ ከመጣ ግን ቅናሽ አለው ስትለኝ ጊዜ አንተ ጋር መጣው። የት ነው አልከኝ? እኔ ልጅ ያስኩሽ አንቺ ባለጌ ጭራሽ ወድ እያመጣሽ አልጋችን ላይ ማጋለም ጀመርሽ አይደል? ቆይ እንደምታስበው አይደለም። ኧረ አትነሱ ጨርሱ። እሺ እና ፖዚሽን እንቀይር? አዎ እንቀይር። ምን ይልካችሁ ጨርሱ አላልከንም እንዴ? የምሬን እንዴ? ምን እኔ ፍቅር ደህና አይደለም እንዴ? ስራ ቦታ የተፈጠረ ነገር ደግሞ ታብሪም እንዴ? የተፈጠረ አንተ ጅናውጣ ተመችቶኛል። አሁን እሱን ተውና ወደ ራሳችን እንመለስ። እሺ ምን እናድርግ? መጀመሪያ እዛኛው ግድግዳ ላይ ትለጥፈኛለህ፣ ከዛ ወደ ጣሪያው ትመለሰኛለህ፣ ከዛ ሌላኛው ግድግዳ ላይ ትለጥፈኝና ወደ መሬት ታመጣኛለህ። እሺ መጀመሪያ ግን እሱ ራሱ የኔ ፍቅር ስትወጣ በዛው በሩን ዝጋው። እሺ ምንድነው የሚያፈጣው? አይቶ አያውቅም እንዴ? ውጣ እንጂ አለቃዬ ፊት በጣም እያሳፈርከኝ ነው። እሺ ቢያንስልኝ ውጣ። እሺ ከበሬና ከፍየል የቱ ይጣፍጣል? ፍየል ነው የምጣፍጠው። ለዛ አይደል እንዴ ውድ ሆነችው? አረ ለኔ ግን በሬ የሚጣፍጥ ይመስለኛል። በሬ ደግሞ ምኑ ነው የሚጣፍጠው እንዴ? ቁርጡ በል፣ ክትፎ በል፣ ጥብሱ በል፣ ቅቅሉ በል፣ ዱለቱ በል። ስለ ስጋ ነው የምናወራው እንዴ? እሺ አሁን ደግሞ ምን አደረኩ? እንዴት ሴት ልጅ ላይ እጅህን ታነሳለህ? እኔ በተአምር ሴት ልጅ ላይ እጄን ማነሳ ወንድ አይደለሁ። እና በምንድን ነው ግንባሯን የመታት? ራቅ ብዬ በስናይፐር ወይኔ ማ ሰራተኛችን ታዲያ። ቆይ እንደውም ሄጄ ላናግራት። ለምን ያው በቃ ከተመቻቸን ፈታ እንላለና። ይኸውልህ እኔን የሚፈልገኝ ሰው ከመጣ የለም በልሽ እንዴ አባዬ። እማዬስ የለም በላልኩ እኮ። አይ ዛሬ ልጆች ወይኔ እንደዚህ አይነት ሰው በዓለማችን ይብዛ። አሜን በሉ። በነገራችን ላይ ኢትዮጵያ ውስጥ ብቻ ነው ሰገራችን በሚያምር መኪና እንደዚህ ቅብር ብሎ በከተማ ውስጥ እንዲህ ሲመላለሱ ይላል። እኛ ሰጋሪዎቹ ግን በእግራችን ስንኳትን ነው የምንውለው። እኛ ከመንግስት የምንፈልገው እኛ ሰጋሪዎቹ በሚያምር መኪና እንደዚህ እየተጓዝን፣ ሰገራችን ግን በግራውንድ በቱቦ ውስጥ እንደዚህ እንዲጓዝ የምንፈልገው። ይህ ጥያቄ በነገራችን ላይ የህዝብ ጥያቄ ነው። እንደሚመለስልንም ተስፋ አደርጋለሁ። አመስገኛለሁ። ከማራታ ለማፈሩ ይሰግር ረሰኛ ይመስላል አዋዋራት። ምንድነው የምታወራው? ለዚህ መልስ ለዚህ ልጅ መልስ ለብዙ ሽንት ቤት ነበር ያልተረታ፣ ዛሬ ግን ባንቺ አር ልቤ በጣም መታ። አንተ እንደዚህ ራስን ተወርዳለህ? ነይን ስማ የኔ ሞናሊዛ እንዴት ነው የምታምሪ? እኔ መጣው አለው አንቺ በደንብ በሪ። አረ በእናትህ አታግማመው። እሪልኝ በሞቴ በቀጭን በወፍራም ሽታ እንኳን የለውም ይሰጠኛል ሰላም። እንደዚህ ይቻላል? እናት አረድ የኔ አረቡቡ አታ አርማይ ትርስነሽ እንደ ቤቱ ምጠጡ ግማታ ታሪሽ ታለንት እኮ ነው። ምን ይመጣለ? ተነሺ ቆሻሽ ሁለት ቆሻሽ የኔ አረቡቡ ስንዳነ ሰው ያለው በገብርኤል ድንግል ማርያም እንዴ በጌታ ስም ያራችሁ አይኩ ተማረን ተፈፋ አድርገው እስቲ ምን ይሄ መጣችሁ? እሺ አይ ችግር የለውም። እሷ ትቀር ምን ነው ምን ሆናችሁ መጣችሁ? አልቆባላ እንዴ ድጋሚ? ኧረ አይደለም እሷ ነው ወሯ። የኔ እህት ምንድን ነው ምንም ሊያስቀምጠኝ አልቻለም። ጧት ይጠባል፣ ማታ ይጠባል። ምንም በቃ ልችለው አልቻልኩም። ምን ነው የሚጠባው? ጡቴን። አንተ ዘንድሮም ትጠባለህ? በዚህ እድሜ እኮ ከእሷ ጋር እኮ ልጅ የምትወልዱበት ጊዜ እኮ ነው። አይ በሰው ይፈርዳሉ። ስላላዩት እኮ ነው። ስላላዩት ይለኛል። ምን ለየው? አንድ አይነት ነው ሁሉም። ኦሆ መች ወልቆዩት እንጂ። እስቲ አውልቁ ሌው እስቲ ምንድን ነው? ኧረ እኔ ፊቱን ካላዞር አላሳይም። ጸባይን የማውቀው እኔ ነኝ። አትዞርላት እስቲ። ይኸው ወይኔ እማ ወንድሜ እኔ
ነች። እግዚአብሔርን ትችላላችሁ። ወይኔ ሄሎ አክስቴ ጎራ ያመላላሽ ነው አለች። ለምንድነው ስልክ ማታነሺው? ይሄው ከቅድም ጀምሮ እቀጠቅጠዋለሁ አታነሽም ያለች ነው። ውይ ቻርጀር ላይ አድርጌ እኮ ረስቼው ነው። ቻርጀር ላይ ሰክቼው ነው አላየሁትም ነበር። አይገርምሽም? 10 ጊዜ ደውላ ነበር። አይ ያንቺ ነገር ወይ አንድ ፊቱኑ እንደ ቤት ስልክ ዳንቴል አልብሰሽ አስቀምጪው ያለች ነው። ምን ነው በሰላም ነው ወይ የፈለግሽኝ? በያት። አረማ ደውይላት በእናትሽ። እደውልላታለሁ። እስቲ መጀመሪያ ጠይቃት ምን ሆና ነው? ምን ነው በሰላም ነው ወይ የፈለግሽኝ? የበላቸው የሚስቱ አጎት የልጅ አርፏል። ሞታ? ምን ሆነ ነው የሞተው? ታሞ ነበር? እስኪ ጠይቂያት። አረማ በመድኃኒዓለም ደውይላት ጠይቂያት። ታሞ ነበር ወይ? ይገርምሻል፣ ባለፈው መንገድ ላይ አግኝቼው ሰላም ብዬው ነበረ። እንኳን የሚሞት እንቅፋት የሚመታው አይመስልም ነበረ። ወይ እኔ የምለው ባለፈው የገዛሽው ቅቤ ለጋ ነው ወይስ በሳል ነው ብለሽ ጠይቂ። አክስቴ ባለፈው የገዛሽው ቅቤ ለጋ ነው ወይስ በሳል ነው? ለጋ ነውማ። ስታነጥሪ ምን አይነት ቅመም ጨመርሽበት በያት። መቼም እሷ ኮሰረት አትወድም። በእኔ ስልክ ልታነጥሩ ነው ጭራሽማ። በዚህ አይነት መንገድ አንቀጥልም። ራሴን አጠፋለሁ። አይሆንም። ምን ነው ስልኩን ዘጋችሁት? እኔ ምን አውቃለሁ? ራሴን አጠፋለሁ ብላ ወጣለች። እሺ ከዛ በቤት ሁሉ ያለ ነው ቻሉት። እንግዲህ ችለን ነው እኛም እዚህ ያለ ነው። የኔ እናት በመጨረሻ አርሰናል የሚበላው ዋንጫ ይሄ አሳሳቀማ እኔ አሁን ልንገራችሁ አርሰናል ደጋፊ ነኝ፣ ግን ሰውዬ ሲስቅ ነው ሳቅ ይመጣኛል። ምን ላድርግ? ወላዲቷ ሩዝ ነው የሚበል። ተው የማይደርስ መስሏችሁ እንዳይሆን ተው። ኧረ ምንድን ነው ተኛበት፣ አትረብሽኝ እያሉ ኧረ ምንድን ነው ቀስ በል እንጂ ልገላት። ምንድን ነው አንተ ካሳዘነች እና ተበዳላት። አይሆንማ ጉቶማና ብሩ የቴዲ ነው እኮ በስመ አብ አሰራር ጠራላችሁ። አልያዘውም ኖሮ ለጓሙን አጥብቆ አለፈች ሕይወቱ ከፈረስ ላይ ወድቆ ይችላሉ እግዚአብሔርን
ብቻ ጀግኖች ቴዲ ለራስ ክሊፑ ቢሰራው እንደዚህ አያምርም። እውነት በቃ ትርጉም ያለው ክሊፕ የሚያምር ምስል ትችላላችሁ። ባይዘ የሚገርም ስራ ነው የሚሰሩት አንደኞች ትችላላችሁ። ምን ጉድ ነሽ? ይናት ምንድን ነሽ? እንደው ለማችሁ እንደው ፈጣሪ አጸደ ገነትን ያወርሰው እንደው እንጂ ያንቺ ከባድ ነው። ምን እንደሆነ ነው አሁን በሙት ላይ መቀለድ ነው? አስከሬን ላይ መቀለድሽ ነው? ምንድነው አሁን አንቺ እንደው ሁኔታሽ አልገባኝም። ካሜራሽን ቦግ አድርገሽ ብለሽ ቆይተሽ እንደተራበች ውሻ ከባድ ያንቺ አሁን ከባድ ነው። በጊዜ ታዩ ወላዲታ ይችላል ምንም አንለውም ይችላል። አራት ከስምንት ከአንድ ይሄው እኩል ምንድነው የምትለው አንተ? ምንድነው እኩል 4 ከ8 ከንፋስ እጅህን እያጠባበቅኩ እኮ ነው። አንተ አታፋፍራ። ኧረ ተው በእናትህ አታፋፍር። ኧረ ዘይታችን አለቀ ይገዛ በእናታችሁ። አንተ ሰላቢ እዚህ ቤት አትምጣ። አንተ ለምንድን ነው አባት ጠርተህ ቤቱን ጸበል ማታስረጨው? እኔ እኮ ሰለቸኝ የምር። ይጠፋል ግን በጸበል እርግጠኛ ነህ? ታዲያ ይሄ ምን አጥማለሁ? ፈሳም እኮ ነው። ዝም ብለህ አባት አምጣና ድርሳነ ሚካኤል ቤቱ ላይ ድገሙበት። አንተ ቆይ ለእኔ ስታቀሳስረ ራስህ እንደምትጎዳ አታውቅም እንዴ? ችግር የለም እኔ ባልና ሚስት ላፋታ ሳምንት ፊት ይወጣለሁ። አንተ አስረጨው። ለማንኛውም 4 ከ8 ከንፋስ ነው። አንድ ጣት አያስገባ። ኧረ በጦር እንዳልወጋ ውጣ። ሰላቢ ና እንደካ ልጅ የለም እኮ ብልቴን ሰለበኝ። ይህ ልጅ በዚህ እንደ ቀልድ የሚሰራቸው ኮንቴንቶች በቃ የሚያሳብዱ ናቸው። ይመቸው ነው። ብልቴን ሰለበኝ ይሰልብ ቆይ ላግዝሽ። ቆይ ችግር ሰበር ዜና ውድ አድማጮቻችን፣ በጉቦ መንጃ ፈቃድ ያወጣ ልጅ የዚህ ምልክት ትርጉም ምንድን ነው ሲባል ሞባይል ዳታ በማለት በቁጥጥር ስር ውሏል። ባልደረባችን ወንጀሉ የተፈጠረበት ቦታ ነው ያለው። ወደ ባልደረባችን። እሺ፣ ስለዚህ ጉዳይ ምን ተሰምታ? የእውነት ምን ብዬ እንደምጀምር አላ እንዴ ማይ ስንት ኩንታል አስቤዛ ተሸክሜ ወደ ቤት እየገባሁ የሚያግዘኝ ሰው የለም። ልጆች ያግዙኝ እንዴ ሁሉ ተብየው ጌቶል አልጋ ላይ ዘዝቦ ቲክቶክ ይጠቀማል። ቲክቶክ የሚከፍለው እኮ ነው ይመስል ትንሹም ያው ዛቁ ጦሮ እንዴ ማይ ቲቪ ላይ ማይ እንደገረዱ ላይ እየገባሁ እየተሸከምኩ እየሰራሁ ሁሉ ነገር የምሰራው ነው ቤት ውስጥ። አሁን ላግዝሽ ስላት አልነበር እንዴ? በቃ የሚያግዘኝ ሰው የለም ቤት ውስጥ እኔ እንዴ ቆይ አንድ ቀን ሀገር ላይ ቄስ ወጣ አንድ ቀን ስጠፋ ምን እንደሚሆኑ ያለው ምን የት እንደሚገቡ። ስለዚህ ጉዳይ አይደለም እኮ የጠየኩሽ። ስለዚህ ምን አገባን? ስለ ወንጀሉ ነው ያልኩሽ። አውቄኝ ዞር በልልኝ። ወደ ማስታወቂያ ዜና ከዛ እንመለሳለን። አዲስ መረጃ ደርሶኛል ውድ አድማጮቻችን። አሁን በደረሰኝ ኢንፎርሜሽን መሰረት ቀደም ኢንተርቪው ያደረግናት ሴትዮ በዓለም አቀፍ ሶሻል ሚዲያ መነጋገሪያ እንደሆነች እየተነገረ ነው። ኢንተርቪው ካደረግናት በኋላ ማዘር ተብላ የምትታወቋ ሴትዮ የዓለምን ሶሻል ሚዲያ በማጨናነቅና በአንድ ሰዓት ውስጥ ብቻ ከ1.2 ሚሊዮን ፎሎወርስ በላይ ቲክቶክ ላይ በመሰብሰብ አዲስ ሪከርድ ሰብራለች። እንዴት? የመጀመሪያዋ ዓለም አቀፍ ኢትዮጵያዊ ቲክቶከሯ ከትንሽ ደቂቃዎች በኋላ ስቱዲዮአችን መጣ ኢንተርቪው ልታደርግ ስለሆነ በጥሞና ጠብቁ። እንኳን ወደ ጩቤው ኮካውን ሾው በሰላም መጣሽ። ፌመስ በመሆንሽ ምን ተሰማሽ? እሺ አመሰግናለሁ። ከፈጣሪ ቀጥሎ ልጆቼን ማመስገን ፈልጋለሁ። በጣም ነው ወዳቸው። ልጆቼ ጨዋ ናቸው። ተነክተው ተገርፈው ያውቁ ግን ማለት እንዲህ ተነክተው ያውቁ እንዲህ አንድ ቀን የኔ እንዳን ፈመሰሽ በቃ እንደምታስበው አይደለም። መስጠት ነው ማያ አላየሁትም ነበር። አጠቃው ደረሱ የለችም ብለህ እቃውን ትጨርሷለህ እንዴ? እቃውን ትጨርሷለች የለችም ብለህ መቀጠል እንችላለን። እንኳን አንድ ማስታወቂያ አለ። ከማስታወቂያ በኋላ ይችላል
አጋቡናት እንዴ አጋቢያችን መጣ። መተናል የአብርሃምና የሳራ አድርጎ ብለናል። እሺ እንግዲህ እንደምናየው ሙሽሪት ተገኝታለች። ሙሽራው ከደምረው ይቆያል ነው እንጠብቀው ነው ያማል ያለው ሙሽራ ማሂ የራቁ ፎቶ ምናምን ይዞብሽ ነው ምንድነው ታጋባ እሺ ሙሽሪ ደግመት ፊት ለፊት ሻሉን አቶ አስቻለው የትዳር አጋርሽ አድርግሽ ትቀበያለሽ? እርግጠኛ ነሽ? ተይ ግን በደንብ አይተሽዋል። ምንድነው ከኔ? እሺ አቶ አስቻለው ፊት ለፊት የምትገኘው ዳግሜትን የትዳር አጋር አድርገህ ትቀበላታለህ? በሚገባ ይቅርብህ ይቅርባት እንጂ እንደዚህ ማለት ትዳሮች ብትኖሩ ወይኔ ሄሎ ፖሊስ ጣቢያ ነው? አዎ አልተሳሳታችሁም። ኧረ እዚህ ብዙ የሞተ ሰው ይታየኛል። እና የት ነው ያለው? እንምጣ። መቃብር ቦታ ነኝ። መቃብር ቦታ ላይ ሰው ሁላ ግን አብዳ እንዴ! እሺ እንዴት ነው? ወደድከው? አዎ በጣም አሪፍ ነው። አዲስ ጸጉር ቤት ነው። በጣም አሪፍ ነው የሰራኝ። ትልበል ይሳሙት ትልበል ምን ይስተካከል? ምን ይጨመር? ይጨመር ነገር ባይሆን ይጨመር ይሄን ልጅ ሰው ደጋ መጣው የምር ነው። ከአዲስ ጸጉር ቤት ስንቆረጥ እንደዚህ ነው ችግሩ። ትንሽ ጎብሳ ነው ያረችን ጀምርባት። ወይኔ ድንግል ማራ ምን አርጋው ባይዜ ዛሬ ቪዲዮዎቻችን እዚህ ጨርሰናል። ሰብስክራይብ ያደረጋችሁ ቤተሰብ ሁኑኝ እባካችሁ። ሰብስክራይብ ያደረጋችሁ አንድ ሰብስክራይብ ቀምተን ሞኔታይዝ ነው። እስካሁን የነበረን ቆይታ አመሰግናለሁ። እንድትከታተላችሁ ተስፋ አደርጋለሁ። ሰናይ ጊዜ